እኔ የምለው አንድ ነገር ልንገራችሁ። ምሳሌ ምዕራፍ 30 ቁጥር 33 ላይ ወተት መግፋት ቅቤን ያወጣል ይላል እና ቅቤ የሚወጣው ወተቱን ስትገፉት ወይ ደግሞ ስትነቀንቁት ነው። ያለበለዚያ ቅቤ የሚባል ነገር አይወጣም። ታዲያ ቅቤ እንዲወጣ ወተቱን የግድ መግፋት አለብን፣ መነቅነቅ አለብን እንጂ ቅቤ ያወጣል ብለን ቀዝቃዛ ቦታ ላይ ማስቀመጥ አይደለም ያለብን፣ ወይ ደግሞ የተሻለ ቦታ ላይ ማስቀመጥ አይደለም፣ ወይ ደግሞ በከበረ ዕቃ ውስጥ አይደለም የሚቀመጠው። የግድ መገፋት አለበት፣ መነቅነቅ አለበት እና ይህ ወተት የተነቀነቀው የተገፋው ስለተጠላ አይደለም፣ ወይ ደግሞ መልኩ እንዲቀይር ተብሎ አይደለም። በውስጡ ቅቤ የተባለ ነገር ስላለ ያ ነገር እንዲወጣ ከውስጡ እንዲወጣ የግድ ቅቤ መገፋት አለበት። ቅቤ ወተት መነቅነቅ አለበት። ለዚህ ነው የመከራ የበዛበት። ታዲያ በሕይወት ላይ ቻሌንጅ ለምን በዛ? አየ የከበረ ነገር በውስጥ ስላለ ኪዳን ቃል ስላለ የግድ የከበረው ነገር ለመውጣት በመከራ ውስጥ እግዚአብሔር ያሳልፋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 21 ላይ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ ሴት ልጅ በምትወልድበት ጊዜ ወራቷን ስለደረሰ ታዝናለች አለ። ቀኗን አስባ ታዝናለች። የምትወልድበት ቀን አስባ ታዝናለች። ለምንድነው የምታዝነው? በምትወልድበት ቀን ለምንድነው የምታዝነው? የተሰጣት ስጦታ አለ። ልጅ የእግዚአብሔር ስጦታ ነው። በዛ ቀን ለምንድነው የምታዝነው? ለካ የምታዝነው ስለ ልጁ ሳይሆን አንድ የማትፈልገው አስጨናቂ መከራ ያለበት ምጥ የተባለ ከፊቱ አለ። ይሄ ምጥ ደግሞ ጋር ካልተገናኘች፣ ከዚህ ከምጥ ጋር ካልተጋፈጠች ልጁ ሊወጣ አይችልም። የምጥ ደግሞ ትልቁ ጠቀሜታው ሕፃን ልጁ ወደ ውጭ እንዲወጣ እንዲወለድ ኃይል መስጠት ነው። ክብር ለመንፈስ ቅዱስ ይሁን። ሕፃኑን ግን ከወለደች በኋላ መከራን ሁሉ አታስብም ይላል። ክብር ለመንፈስ ቅዱስ ይሁን። ምጡ ለምን መጣ? በውስጧ ልጅ ስላለ። ሌላው ምጥ ለምን አልደረሰውም? በውስጣቸው ልጅ ስለሌለ። ምጥ የሚመጣው በውስጥሽ ልጅ ካለ ብቻ ነው። ክብር ለመንፈስ ቅዱስ ይሁን። ልንገራችሁ፣ በየትኛውም አጋጣሚያችሁ መከራ ሲመጣ ሊያዋልዳችሁ ነው። በውስጣችሁ ያለው ነገር ሊያወጣው ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዚህ ነው መጽሐፍ ሲናገር በያዕቆብ ምዕራፍ 1 ቁጥር 2 እስከ 4 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። መከራው የሚመጣብህ ቃል ስላለህ ነው። በውስጥ የከበረ ነገር ስላለ ነው። መከራ ሲበዛ የእግዚአብሔር ዓይኖች ባንተ ላይ እንደሆኑ እወቅ። ለዚህ ነው መጽሐፍ ቅዱስ ዘጸአት ምዕራፍ 3 ቁጥር 37 ላይ የሕዝቤን መከራ በእውነት አየው ይላል። እህቴ እመኝኝ፣ ወንድሜ እመነኝ፣ የሆነ ቻሌንጅ ሲበዛ የእግዚአብሔር ዓይኖች ባንተ ላይ ናቸው ማለት ነው። ይህን አስብ። ሁለተኛ፣ አንድ ነገርህን ልትበዛ ሊያወጣህ ሲመጣ መከራ ይጨምርብሃል። ሰውም ጠላትም መከራ ያደርጉብሃል። ለዚህ ነው መጽሐፍ ቅዱስ ባስጨነቋቸው ልክ ይበዙ ነበር ይላል። ክብር ለመንፈስ ቅዱስ ሲሆን መከራን አትፍራው፣ ሊያበዛ ነው። መከራሽን አትፍሪው፣ ሊያበዛሽ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሦስተኛው መከራ መዝሙር 119 ቁጥር 71 ላይ ዳዊት እንደዚህ ያለ፣ ያስጨነከኝ ለመልካም ሆነልኝ አለ። ለመልካም እንዲሆንልሽ ነው። ያ ያስጨነቀሽ ጉዳይ፣ ያ የተጨነክበት ጉዳይ እግዚአብሔር አምላክ ለመልካም ሊለውጥ ሲል ነው። ክብር ለመንፈስ ቅዱስ ሲሆን ነው መልእክቴ። በርቱ፣ እግዚአብሔር ከእናንተ ጋር ነው። የሚረዳችሁ እግዚአብሔር ከእናንተ ጋር ነው። ክብር ለመንፈስ ቅዱስ ሲሆን ወዳችኋለሁ። ተባረኩ።